አዲስ ቢዝነስ ለመጀመርም ሆነ ቢዝነሳችሁ ለማስፋፋት ብድር አስፈልጓችሁ፣ ነገር ግን ይሄ ብድር ከባንክ ይሻላል ወይስ ከማይክሮ ፋይናንስ ለምትሉ ይህንን ቪዲዮ ለእናንተ ስለሆነ ላይክ፣ ሼር እያደረጋችሁ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እርግጥ ነው በዚህ ሰዓት ከአገሪቷ የዋጋ ግሽፈት ወይም ደግሞ የኑሮ ውድነት ጋር ተያይዞ ወጣው አዲስ የብሔራዊ ባንክ የብድር ፖሊሲ ምክንያት በዚህ ሰዓት ብድር እምብዛም አይደለም። በባንኮች በኩል እንኳን ብናይ አጠቃላይ ከሰበሰቡት ዲፖዚት 24% ብቻ ነው ማበደር የሚችሉት። በአጠቃላይ ስናየው የብድር ሁኔታ በዚህ ሰዓት ብዙ አይደለም። ነገር ግን እንደ ፕሪንሲፕል ብድር አስፈልጓችሁ ከየት ብታገኙ ይሻላል? ከማይክሮ ፋይናንስ ወይስ ከባንኮች? ይህንን በሁለቱም ሳይድ ያለው የብድር ሁኔታ በዚህ ቪዲዮ ልንገራችሁ። እናንተ ደግሞ እያወዳደራችሁ የሚሻላችሁን ኮመንት ላይ ጻፉልኝ። በመጀመሪያ ደረጃ የምናየው የወለድ መጠን ነው። በማይክሮ ፋይናንስ እና በባንኮች በኩል ያለው የወለድ መጠን ከማይክሮ ፋይናንስ ስትበደሩ ማለት ነው ወለዱ ትንሽ ከፍ ይላል። ከባንኮች ስትበደሩ ደግሞ ወለዱ በትንሽ መልኩ ቀለል ይላል። በወለድ ደረጃ በወለድ መጠኑ የባንክ የተሻለ ነው ማለት ነው። ሁለተኛ ደረጃ የብድሩ መጠን ነው። በብድር መጠን ስናየው የማይክሮ ፋይናንስ አነስተኛ ብድር ነው የሚሰጡ። ነገር ግን በባንኮች በኩል ትልቅ ቢዝነስ ለመጀመር ብዙ ሚሊዮን የሚገመት ብድር ከፈለጋችሁ ባንክ የተሻለ አማራጭ ነው። ሶስተኛ በስራ ቅልጥፍና ነው። በሎን ፕሮሰሲንግ ታይሙ በጣም አጭር፣ በማይክሮ ፋይናንስ በኩል በጣም ፈጣን ምላሽ አለ። ቢሮክራሲው ትንሽ ከባንክ የተሻለ ዲሰንትራላይዝድ ነው። በማይክሮ ፋይናንስ በአጭር ጊዜ ብድር የማግኘት እድሉ የተሻለ ነው። በአጭር ጊዜ የሚያልቅ ብድር ከፈለጋችሁ ማለት ነው ትንሽ ብድር ሆኖ ማይክሮ ፋይናንስ የተሻለ ተመራጭ ነው። ባንኮች ትንሽ በቢሮክራሲ ከማይክሮ ፋይናንስ ትንሽ ረዘም ያለ ጊዜ ሊወስዱ ስለሚችሉ ማለት ነው። አራተኛ የብድሩ ዋስትና ወይም ደግሞ የብድሩ ኮላተራል ማለት ነው። ባንኮች ለእያንዳንዱ ብድር ኮላተራል ቲኳል የሆነ ኮላተራል ይፈልጋሉ። ለምሳሌ 10 ሚሊዮን የምትበደሩ ከሆነ 10 ሚሊዮን የሚገመት ንብረት ማስያዝ አለባችሁ። ቤትም ይሁን መኪናም ይሁን ዋትኢፍ ማለት ነው ባንኮች በሚቀበሉት ልክ። ማይክሮ ፋይናንስ ግን በቡድን ዋስትና ሊሆን ይችላል፣ እርስ በርስ በመዋዋስ ሊሆን ይችላል። በዋስትና ደረጃ ኮላተራል ብዙ ማይክሮ ፋይናንስ በኩል ብዙ አይጠየቅም፣ በቡድንም ይሰጣል። እንዲሁም ትንሽ ኮላተራላት ይዘህ ምናልባትም ከዛ በላይ ብድር የማግኘት እድል ሊኖር ይችላል ማለት ነው። አጠቃላይ ዓላማቸው ነው ባንኮች ለትላልቅ ቢዝነሶች ፋይናንስ ለማድረግ ነው ክሬት የሆኑት። ማይክሮ ፋይናንስ ደግሞ ጥቃቅንና አነስተኛ ብድሮች ከገበሬዎች ጨምሮ ማይክሮ ፋይናንስ የተሻለ ነው ማለት ነው። በሁለቱም በኩል መስፈርቶቹ ሌላ መስፈርት ሊኖራቸው ይችላል። እንደ አጠቃላይ ግን ማለት እንፈልገው እዚህ መርሳት የሌለባችሁ ግን ጥቃቅን ብድር የሚሰጡ ባንኮች ሊኖሩ ይችላሉ። ከባንክ የተሻለ ወለድ የሚሰጡ ማይክሮ ፋይናንስም በአጋጣሚ ምናልባትም ሊኖሩ ይችላሉ። ይሄ ከባንክ ወደ ባንክ ከማይክሮ ፋይናንስ ወደ ማይክሮ ፋይናንስ የራሳቸው መመሪያ ስላላቸው ብዙ እንትኖች ሊኖሩ ይችላሉ። ነገር ግን ጄኔራሊ ትንሽ ብድር ከሆነ የምትፈልጉት የተሻለው ማይክሮ ፋይናንስ ነው። የተሻለ ወለድ ስትፈልጉ ባንክ ነው የሚሻላችሁ። ብዙ ብድር የሚያስፈልጋችሁ ከሆነ የሚሻለው ባንክ ነው። ብዙ ዋስትና ከሌላችሁ የት ብትበደሩ ይሻላል? ማይክሮ ፋይናንስ። እነዚህን ነገሮች ነው ማብራራት የፈለግኩ ዛሬ። ከማይክሮ ፋይናንስ መበደር ይሻላል ወይስ ከባንክ? መልሳችሁ ኮመንት ላይ ያስቀምጡልኝ። አብራችን ስለቆያችሁ ከልብ አመሰግናለሁ። በቀጣይ በተመሳሳይ ቪዲዮ እንገናኛለን። ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ሼር አድርጉት። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።